ነገር ሁሉ አድርጉ መልስ እንሰጣለን። ወደፊት አንዳች ላደርግ አይቻለኝም ካለ ታዲያ ሲያደርጋቸው የነበሩ ተአምራቶች ሁሉ ከማን ያገኘው ኃይል ነው? ተወዳጆች አይቻለኝም ማለት ባህሪ አባቱ ያለውን የማይነጠር አንድነት የሚገልጽ ነው። ኢየሱስና አብ በስልጣን በክብርና በስራ አንድ ናቸው። ለኡስታዝ አቡ ሀይደር መልስ እሰጣለሁ ያለችውን ጴንጤ አይታችኋታል። በሚገርም ሁኔታ ግን ሰጭና ተቀባይን እኩል አድርጋ ነው ይዛ የመጣችው። በማቴዎስ ወንጌል ኢየሱስ ክርስቶስ ስልጣን እንደተሰጠው ነው የተናገረው። ነገር ግን ኢየሱስና እግዚአብሔር እኩል ናቸው ብላለች። ሰጭና ተቀባይ እኩል ነው ወይስ አይደለም የሚለውን ለሰው ልጆች ሕሊና መልሱን እንተዋለን ማለት ነው። ሲቀጥል ኢየሱስ ክርስቶስ ከአብ ጋር ከፈጣሪ ጋር እኩል እንዳልሆነ እሱ ራሱ ሰው እንደሆነ በተደጋጋሚ ራሱን የሰው ልጅ እያለ ተናገረው። ላኪና ተላኪ እኩል አይደለም ብሏል ኢየሱስ ክርስቶስ። ምክንያቱም እኔ ተላኩ ነኝ የላከኝ ሌላ አለ የላከኝ ይበልጣል ብሎ ተናግሯል። በመቀጠልም ደግሞ ባሪያና ጌታ እኩል አይደለም ብሏል። እውነት ነው። አንድ ባሪያ የሆነ ሀብታም ጋር እየሰራ ሀብታሙ አሰሪውና ያባሪያው እኩል ናቸው አይደሉም። ኢየሱስ ክርስቶስ እንደዛ ብሎ እሱ ራሱ ፈጣሪ እንዳልሆነ ካላከው ከፈጣሪ ጋር እኩል እንዳልሆነ በተደጋጋሚ አስረድቷል። ነገር ግን የሥላሴ ዶክትሪን አማኝ ወገኖቻችን ኢየሱስ ፈጣሪ ነው ብሎ የሚያምኑ ወገኖቻችን በመርጀም አሳይተናቸው ኢየሱስን ፈጣሪ ያሉት ቄሶችና መነኩሴዎች ናቸው። ሰይጣን አሳስቷቸው አትናቴዎስ ናቸው ኢየሱስን ፈጣሪ ያደረጉት እንጂ በወንጌል አይታወቅም። ሐዋርያት ኢየሱስ ፈጣሪ ነው ብለው አያምኑም። ኢየሱስን ፈጣሪ ነው ብለው አላመለኩትም። ፈጣሪ ነው አምልኩት ብለው አልሰበኩም ብለን አስረድተናቸዋል። ያንን ነገር ሄደው አረጋግጠዋል። በእርግጥ ነገር ግን እንዴት ሙስሊሞች ይበልጡናል? ዝም ብለን ልክ እንዳልሰማ ልክ እንዳላየ ልክ እንዳላወቀ ከምንዋረድ ሙስሊሞች ከሚበልጡን ዝም ብለን ቪዲዮ እንስራ ብለው ነው ቪዲዮ የሚሰሩት። እስኪ ኢየሱስ ክርስቶስ ስለራሱ የተናገረውን እናንብብ። በማቴዎስ ወንጌል 28:18 ላይ ኢየሱስ ክርስቶስ በምድርና በሰማይ ስልጣን ተሰጠኝ ብሏል። ሰጭና ተቀባይ እኩል አይደለም። ስለዚህ ኢየሱስ ክርስቶስ ከአብ ጋር እኩል አይደለም። ያኔ አብ ፈጣሪ ነው፣ ኢየሱስ ደግሞ ፍጡር መልእክተኛ ነው። ስልጣን ተሰጠኝ ካለ በኋላ በዮሐንስ 13:16 ላይ እውነት እላችኋለሁ ባሪያ ከጌታው አይበልጥም፣ መልእክተኛም ከላከው አይበልጥም። ስለዚህ የላከኝ ከኔ ይበልጣል ብሎ ምስክርነት ሰጥቷል። ዮሐንስ 10:29 ላይ የሰጠኝ አባቴ ከሁሉ ይበልጣል ብሏል። እዛው የዮሐንስ ወንጌል ምዕራፍ 14 አንቀጽ 28 ላይ እኔ ሄዳለሁ ወደ እናንተ እመጣለሁ እንዳልኳችሁ ሰማችሁ፣ የምትወዱኝስ ብትሆኑ ከእኔ አብ ይበልጣል ብሎ ኢየሱስ ክርስቶስ አብ ፈጣሪ ታላቅ እንደሆነ ራሱ ደግሞ ሰው እንደሆነ በዮሐንስ 8:40 ተናግሯል። ስለዚህ ሰውና ፈጣሪ ላኪና ተላኪ ሰጭና ተቀባይ እኩል አይደሉም። ኢየሱስ ክርስቶስ መለኮታዊ ባህሪ የለውም። መለኮት በባህሪው አምላክ ነው አላሉ እንዴ? ነው ኢየሱስ በባህሪው ሰው ነው። ሰው ይበላል፣ ይጠጣል፣ ይደክማል፣ ያለቅሳል፣ ያዝናል፣ ያንቀላፋል። ኢየሱስ ክርስቶስ ደግሞ ያዝን ነበር፣ ያለቅስ ነበር፣ ይራብ ነበር፣ ይጠማ ነበር፣ ይደክም ነበር፣ ከፈጣሪ እርዳታን ይጠይቅ ነበር። በመዝሙረ ዳዊት ፈጣሪ ደግሞ እንደማይበላ እንደማይጠጣ ታላቅ ኃያል እንደሆነ ነው የተቀመጠው። ስለዚህ ኢየሱስ ክርስቶስ በባህሪው ሰው ነው። ሁላችንም የምናውቀው የዮሐንስ ወንጌል ምዕራፍ 17 አንቀጽ 3 ላይ ኢየሱስን የላከው አንዱና ብቸኛው ፈጣሪ እንደሆነ ራሱ ኢየሱስ ክርስቶስ በራሱ ላይ ምስክርነት ሰጥቷል። እስካሁን ያየናቸው አንቀጾች ኢየሱስ በራሱ ላይ የሰጣቸው ምስክሮች ናቸው። የጳውሎስ ምስክሮች እናንብብ። ጳውሎስ በሮሜ 9:5 ላይ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ብሎታል። ይህ ለዘላለም የተባረከ አምላክ ከሁሉ በላይ የሆነው ማን ነው? ኢየሱስ ክርስቶስን በስጋ ያመጣው አምላክ ነው ማለት ነው። እንግዲህ ኢየሱስ ፈጣሪ ለማድረግ ነው የሚጠቀሙት ክርስቲያን ወገኖቻችን። በሚያሳዝን መልኩ ግን ጳውሎስ ኢየሱስን ከእስራኤል ከአብርሃም ዘር ያመጣው አምላክ ለዘላለም የተባረከና ከሁሉ በላይ የሆነ እንደሆነ ምስክርነት የሰጠበት ያስተማረበት፣ እንደዚሁም ለኤፌሶን ሰዎች በላከላቸው መልእክቱ ላይ 4:6 ላይ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉም የሚኖር አንድ አምላክ የሁሉ አባት አለ ይላል። ስለዚህ ከሁሉ በላይ የሆነው አምላክ ማን ነው? አብ ነው። ኢየሱስ ክርስቶስ የአምላክነት ባህሪ የለውም። ይህ ደግሞ በጣም የምወደው አንቀጽ ነው። ጳውሎስ ለቆሮንቶስ ሰዎች በላከላቸው የመጀመሪያው ደብዳቤ ምዕራፍ 8 ከአንቀጽ 4 ጀምረን ስናነበው 5 ላይ እንደዚህ ይላል። መቼም ብዙ አማልክትና ብዙ ጌቶች ቢሆኑም ነገር ግን በሰማይም ሆነ በምድር ሆነ አምላክ የተባሉ ምንም ቢኖሩ ለእኛስ ነገሩ ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን ይላል።
ስለዚህ የአማልክት አምላክ የጌቶች ጌታ ማን ነው? እግዚአብሔር አብ እንጂ ኢየሱስ ክርስቶስ አንድም ቦታ የአማልክት አምላክ አይደለም። ከአማልክት መካከል አንዱ ነው። በነገራችን ላይ አምላክ ብሎ ማለት ገዢ ማለት ነው። ኢየሱስ ክርስቶስ የአዲስ ኪዳን ገዢ እንዲሆን እግዚአብሔር የመረጠው የሾመው ነው። ኤፌሶን ምዕራፍ 1 አንቀጽ 22-21 ላይ ብትሄዱ የቤተ ክርስቲያን ራስ አድርጎ ሾመው ገዢ አድርጎ ሾመው ነው። ስለዚህ ኢየሱስ ክርስቶስ የተባለው ጌታ የተባለው መድኃኒት የተባለው ይሄ ሹመት ነው። ጳውሎስ በነገራችን ላይ ገራሚ የአይሁድ ሰባኪ ነው። ኢየሱስ ክርስቶስ ከእግዚአብሔር ጋር ምንም አይነት ግንኙነት የሌለው ሰው እንደሆነ ግልጽ አድርጎ አስተምሯል። ለምሳሌ አንደኛ ቆሮንቶስ ላይ ብንሄድ ምን ብሏል? የክርስቶስ ራስ እግዚአብሔር ነው ብሎ አስተምሯል። ስለዚህ እግዚአብሔርና ክርስቶስ የተለያዩ እንደሆኑ፣ እግዚአብሔር የክርስቶስ ራስ እንደሆነ፣ እግዚአብሔር አማልክት አምላክ እንደሆነ፣ እግዚአብሔር ከሁሉ በላይ እንደሆነ፣ እግዚአብሔር ከኢየሱስ በላይ እንደሆነ አስተምሯል ጳውሎስ። እና ጳውሎስን የት አድርጋችሁ ነው ኢየሱስ ከአብ ጋር እኩል ነው መለኮታዊ ባህሪ ያለው የምትሉት? ይሄ የሰይጣን ሐሳብ ነው። ይሄ የግሪክ መንፈስ ነው። ኢየሱስ ፈጣሪ ነው፣ የግሪክ መንፈስ ነው። ኢየሱስ ፈጣሪ ነው፣ የሰይጣን መንፈስ ነው። ጠቅለል ባለ መልኩ ጳውሎስ ለኢየሱስ የእግዚአብሔርነት እውቅና አልሰጠውም። ምክንያቱም ኢየሱስ እግዚአብሔር ስላልሆነ ማለት ነው። ሁሉም የጳውሎስ ደብዳቤ ምዕራፍ 1 ከአንቀጽ 1 ጀምራችሁ ስታነቡ ከእግዚአብሔር ከአባታችን እያለ ነው የሚጽፈው እንጂ ኢየሱስ እግዚአብሔር ነው ከእግዚአብሔር ከኢየሱስ ከእግዚአብሔር ወልድ እያለ አልጻፈም። ስለዚህ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው ሰው የሆነው ክርስቶስ ኢየሱስ አለ እንጂ እግዚአብሔር የሆነው ኢየሱስ ብሎ አልሰበከም። አንደኛ ቆሮንቶስ ምዕራፍ 1 አንቀጽ 3 ላይ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ለእናንተ ይሁን ይላል። ስለዚህ ኢየሱስ ክርስቶስ እግዚአብሔር አይደለም። ስለዚህ ጳውሎስን እየካዳችሁ ነው የምትመጡት። ጴጥሮስን፣ ያዕቆብን፣ ሐዋርያትን ኢየሱስን እየካዳችሁ ነው እየመጣችሁ ነው ኢየሱስ ፈጣሪ ነው ከአብ ጋር እኩል ነው የምትሉት። ጳውሎስ ኢየሱስን አላመለከም። ኢየሱስንም አምልኩ እግዚአብሔር ነው ብሎ አልሰበከም። ሁለተኛ ጢሞቴዎስ ምዕራፍ 1 አንቀጽ 3 ላይ ሌትና ቀን በልመናዬ ሳላቋርጥ ስለማስብህ እንደ አባቶች አድርጌ በንጹህ ሕሊና የማመልከው እግዚአብሔርን አመሰግናለሁ ነው ያለው። የማመልከው እግዚአብሔርን አለ እንጂ የማመልከው ኢየሱስን አይደለም። ስለዚህ ለኢየሱስ አምልኮ አይገባውም። ጳውሎስ ይሄንን አያምንም። ሰዎችም እንዲያምኑ አልሰበከም። በሚገርም ሁኔታ የሐዋርያ ሥራ ምዕራፍ 14 አንቀጽ 15 ላይ ምድርና ሰማይንና በውስጡ ያለውን የፈጠረው እግዚአብሔር ነው፣ ሰው ይሄንን ሊያደርግ አይችልም ብሎ ምስክርነት ሰጥቷል። ጳውሎስ ኢየሱስ ደግሞ ሰው ነው ብሎ ለጢሞቴዎስ በላከው ደብዳቤ ምን ሰጥቷል? እውቅና ሰጥቷል ማለት ነው። የሐዋርያ ሥራ 24:14 በጣም የምወደው ጥቅስ ነው። በተጨማሪ ምንድነው የሚለው? አሁን ለተከሰትኩበት ነገር ማስረጃ ሊያቀርቡልህ አይችሉም። ይሁን እንጂ እነርሱ ንፋቄ በሚሉት በጌታ መንገድ የአባቶቻችንን አምላክ አመልካለሁኝ፣ በሕጉ የታዘዝነውና በነቢያት የተጻፈውን ሁሉ አምናለሁ ይላል ጳውሎስ። በኢየሱስ በኩል ነው እግዚአብሔርን የማመልከው። ኑፋቄ የሚሉት ምንድነው? አይሁዶች ኢየሱስን ስላልተቀበሉት እናንተ ባትቀበሉትም እኔ ተቀብየው በሱ በኩል ነው እግዚአብሔርን የማመልከው አለ እንጂ ኢየሱስ እግዚአብሔር ነው አምልኩት አላለም። ስለዚህ እናንተ ኑፋቄ ነው በምትሉት በጌታ በኩል እግዚአብሔርን አመልካለሁ አለ እንጂ ኢየሱስን አመልካለሁ አለ። እንደዚሁም የሐዋርያ ሥራ ምዕራፍ 16 አንቀጽ 25 ላይ ጳውሎስ ለእግዚአብሔር ዝማሬን አቅርቧል። እንግዲህ ለኢየሱስ ዝማሬን አላቀረበም። ራሱ ኢየሱስ ዝማሬ ያቀረበ ሰው ነው። አስባችሁታል? ስለዚህ ኢየሱስ ክርስቶስን ፈጣሪ ነው ይላሉ እንጂ እየወጡ ለፈጣሪ የሚገባው ነገር ለኢየሱስ ቀርቦለታል አልቀረበትም። አምልኮ፣ ዝማሬ፣ ጾም፣ ጸሎት፣ ስግደት፣ መስዋዕት፣ መሐላ አልቀረበለትም። መሐላ ራሱ ምንድነው? አምልኮ ነው። ለኢየሱስ መሐላ ራሱ አልቀረበለትም። ሌላኛው ሐዋርያ ያዕቆብ ነው። የያዕቆብ ምዕራፍ 1 ከ26 ጀምራችሁ ስታነቡት አምልኮ ለእግዚአብሔር አብ ነው ያለው ያዕቆብ። አምልኮ ለእግዚአብሔር ወልድ የሚል ነገር የለም። ኦኬ። ስለዚህ አምልኮ የሚገባው እግዚአብሔር አብ እንጂ ኢየሱስ የእግዚአብሔርነት እውቅና የለውም። ሲጀምር ሐዋርያ ሲጀምር ኢየሱስ እግዚአብሔር ነው ብሎ አያምኑ፣ ፈጣሪ ነው ብሎ አያምኑ። ስለዚህ ያላመኑበትን ነገር አይሰብኩም ለሰው። ኢየሱስ ክርስቶስ ስለራሱ ምስክርነት ሲሰጥ እግዚአብሔር ከሱ ጋር እንዳለ ነው። አስባችሁታል? እንግዲህ ሰው እስከሆነ ድረስ ማንኛችንም አምላክ ከኛ ጋር እንዲሆን እንደምንፈልግ ሁሉ ኢየሱስ ክርስቶስ አምላክ ከሱ ጋር አምላክ እንደሚደግፈው ከጎኑ እንደሆነ በዮሐንስ 8:29 ላይ ዮሐንስ 16:32 አንብቡ። የሐዋርያ 10:38 ላይ እግዚአብሔር ኢየሱስን እንደሚደግፈው በመንፈስ አብሮት እንደሆነ ጴጥሮስ ይህን ምስክርነት የሰጠው 10:38 አንብቡ። ኢየሱስ ስለራሱ ምስክርነት ሰጥቷል። ሐዋርያት ስለ ኢየሱስ ምስክር ሰጥተዋል። ከሐዋርያትና ከኢየሱስ ውጪ የሆኑት የዓይን እማኞች ኢየሱስ ክርስቶስ ምናሉ? የእስራኤል ሰዎች ይህን ቃል ስሙ፣ ራሳችሁ እንደምታውቁት የእስራኤል ሰዎች እንደሚያውቁት እነ ጴጥሮስ እነ ኢየሱስ እነ ያዕቆብ እነ ማቴዎስ እነ ዮሐንስ እንደሚያውቁት የናዝሬቱ ኢየሱስ
እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች ምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። ኢየሱስ ክርስቶስ ከእግዚአብሔር እንደሆነ ሰዎች የሚያውቁት ሰው ነው እንጂ እግዚአብሔር አይደለም። ሶም እና ምን ሐዋርያትን እንጂ ጴንጤን አይደለም።